ለታሪ እንደነገርኩህ ነው። እሺ ያሬድ ነው የምታገኝበት አጋጣሚ ካለ እንዲመጣ እሺ እነግረዋለሁ። አንቺም ከስካሁኑ የበለጠ ራስሽን አዳምጪ። እሺ ታሪ አሁን ሜዲዶ ደህና እንዴት ያለ መገጣጠም! እድሜው ረጅም። ማን ነው? ያሬድ ነው የደወለው። ታሪ የምርህን ነው? የምሬን ነው። ሄሎ ያሬድ። ታሪ እንዴት ነህ? ይመስገን ደህና ነኝ። ዛሬ ከየት ተከሰትክ? አይ እንዲሁ ትዝ ብለኸኝ ነው። አሁን የተረጋጋ ትመስላለህ። እንደዛ ነገር እና ከሄድክበት የመመለስ ሀሳብ የለህም? ታሪ የትም አልሄድኩም እኮ እዚሁ ነው ያለሁት። እሱንም አውቃለሁ። ልታገኘን አትፈልግም ወይ ለማለት ያለው። በጣም እፈልጋለሁ። ታሪ። አቤት ያሬድ። ቤዛን አይተሃት ታውቃለህ? ሄሎ። ወይኔ በጋሽ ሞት። ቤዛ? አዎ ቤዛ ነኝ። ቆይ እንዴት ማለቴ? በአጋጣሚ ከታሪ ጋር ነበርንና ለዛ ነው። ደህና ነህ? እኔ ደህና ነኝ። አንቺ ደህና ነሽ? ደህና ነኝ። ቆይ አንተ የት ነው ያለኸው? የሆነ ቦታ። ግን ምን ነው ድምጽሽ ጥሩ አይደለም። ችግር አለ እንዴ? አዎ ችግር አለ። ምን ሆንሽ? ሄሉን አፍቅሃታል? እንደዛ ነው እንዴ? አዎ። ምን ነው? አይ ምንም። ቤዛ? አቤት ያሬድ። አንቺስ አልናፈኩሽም? ምን ይናፍቀኛል? ምናልባት ጭቅጭቃችን። እንደውም በጣም ነው ሰላም እየተሰማኝ ያለው። እሺ እኔ ግን ጭቅጭቃችን በጣም ናፍቆኛል። ስራ ፈት። ይልቅ ቶሎ ተመለስ። ሄለን ባንተ የተነሳ እየታመመች ነው። እሺ እሺ። የምመለሰው ግን በአንድ ነገር ከተስማማን ብቻ ነው። በምን? ይቅርታ ካደረግሽልኝ ብቻ። አንተ ልጅ ግን ሁሌ የሰውን ችግር ለራስ ፍላጎት መጠቀም ያስተረገው ትንሽ አይደብርህም? ቤዛ ስልኩን ልዘጋው ነው። እሺ ለሄሉ ስል ምንም ነገር አደርጋለሁ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ከሆነ ጥሩ። እሺ እመጣለሁ። እሺ አመሰግናለሁ። ቤዛ ምን ቀረ? የኔ ቆንጆ መናገር አልፈለግሽም እንጂ እንደናፈቅኩሽ አውቃለሁ። እንከፍ ነህ። እሺ ያሬድ። ሄሎ ያሬድ። ያሬዶ የምትለው ነገር ምንም ሊገባኝ አልቻለም። አንዴ ጸጊ ቆይ፣ እንዴት ነው የማይገባሽ? ትላንትና ከቤዛ ጋር በስልክ አውርቼ ይቅርታ ልታደርግልኝ ተስማማን እኮ ነው የምልሽ። እሱንማ ሰምቻለሁ። እኔ እኮ ያልገባኝ እንዴት ተገናኛችሁ የሚለው ነው። እሱማ በታሬ በኩል ነው። ታሬ ፕሮፌሰሩ? አዎ ጸጋ አይገርምም? ትላንትና ዝም ብዬ ስደውልለት እሱና እሱ አብረው ነበሩ። ከዛ አገናኘኝ። ቆይ እንዴት? እኔ ምንም አልገባኝም። ታሬ ምን አይነት ብሽቅ ነህ? ቹቹን ተገላገልኩ ስል ደግሞ አንተ መተፊቴ ላይ ድቅናልክ ማለት ነው። ጸጋ ግን የምር ይቅርታ ልታደርግልኝ መስማማቷን ምንም ነው ላምን ያልቻልኩት። እኔም ገርሞኛል። እና ልትገናኙ አሰባችሁ? ህፃኗ ልታስጠና ስትሄድ ወይ ደግሞ ስትመለስ ታሬ ባለበት ሶሪ ላ ተስማምተናል። ይሄን ፕሮግራም ማን ያወጣው? እኔና ታሬ። እውነት? አዎ ጸጋ ብታይ ሰዓቱ ነው አልደርስ ያለኝ። እውነት ያሬዶ በጣም ነው ደስ ያለኝ። በጣም እንጂ። አየህ ለጥቂት ቀንም ቢሆን ካይኗ መራቅ ሰርቷል ማለት ነው። አዎ በጣም ነው የሰራው። እውነት ለመናገር በጣም ከባድ ነበር። አንቺ መደበቅ አልፈልግም። እሱማ ይገባኛል። ጸጊ አሁን መሄድ ይኖርብኛል። የት ነው የምትሄደው? ለጥፋት እጅ መንሻ የሆነ ነገር ልገዛላት አስቤያለሁ። እኮ ለቤዛ? አዎ ለቤዛ። ምን ነው? አይ እኔ እስከማውቀው ቤዛ እንደዚህ አይነት ነገር አይመቻትም ብዬ ነው። አዎ ግን እስኪ ልሞክረው ብዬ ነው። እና አብሬ ልሁን? አይ ጸጋ፣ ምናልባት የምትቀበለኝ ከሆነ የመጀመሪያ ስጦታዋን አንዱ የትዝታ አካሌ እንዲሆን ስለምፈልግ ብቻዬን መግዛት የምፈልገው። አንተ ልጅ ግን ልትታረቅ የምትሄድ ሳይሆን ፕሮፖዝ ለማድረግ የምትሄድ ነው የምትመስለው። አንቺ ቀልጅ። ለማንኛውም እኔ ልሂድ። ግን ደውልና ውጤቱን አሳውቀኝሽ። እሱማ ግድ ነው። ቤዛ ምን ባደርግሽ ነው ከዚህ ልጅ ላርቅሽ የምችለው? ለዚህ ሁሉ ምክንያቱ ደግሞ ይሄ ደደብ የሆነ ታሬ ነው። እንዴት እንደምበጠብጣችሁ ነው ያውቃለሁ። ሄሉዬ እኛኔ ቆንጆ አረ ፒያሬ እንዲ ከዛ ድረስ ከቻሳ ብዬ ልጅ እንደዛ አይነት ሙድም አይበላም። ቆይ እሱ እንደዚህ አይነት ጌም ሲጫወት ትንሽ አይደብረው? እንዴት እንደዚህ ያደርጋል? አረ ሚኪ እንደዚህ አይነት ፎል አይሰራም። ጓደኛ ስለሆነ ልደብቅለት እየሞከርክ ነው?
እየደበኩለት እኮ አይደለም። በቃ ላንቺ ያለውን ፎንቃ ስለማርፍ እንደዚህ አይነት ደባሪ ጌም ጮታል ብዬ በፍጹም አላስብም። እና ሄርሜላ መታ የኔ ብላክ ፎረስት ብላ የሳመችው ያክስቷ ልጅ መስሏት ነው? ፒያሪ እርግጠኛ ነኝ የሆነ አለመግባባትማ የተፈጠረ ይመስለኛል። ለነገሩ እኔ ነኝ ጥፋተኛ። እንዴት? ሁለታችሁም አንድ አይነቶች እንደሆናችሁ እያወቅኩ አንተ ማዋራቴ ነው። ህፃኑን የምልሽ ፒያሪ እንደዚህ አይነት ደባሪ ጌም ተጫውቶ ከሆነ ካንቺ ጋር ብቻ ሳይሆን ከኔ ጋር ያለው ወንድምነት ነው የሚያበቃው። ባካ ታስመስል። ቆይ ስለምን ማስመሰል ነው የምትወሪው? እና ሚኪን የመሰለ ጓደኛህን ሄዋን ልጅ ታደረክባት ብላ ከሱ ጋር ልትቧጨቅ ነው? ባካ የማይመስል ነገር አታወራ። እኔ ላንቺም ለሱ ማገዝ አልፈልግም። እና ለማን ነው የምታግዘው? ለእውነት። ምን? አዎ የኔ ፒያሪ አንድ ወንድ እህቴ ላይ ቺት ቢያደርግ እንደማልፋታው ሁሉ አንቺ ላይም ለሚፈጠረው ነገር እንደዛ ነው ማስበው። ሚኪ ግን እኮ ጓደኛክ ነው። አይደለም ጓደኛዬ፣ ለምን የእናቴ ልጅ አይሆንም? አልሰማውም። የምር ህፃኑን የምሬን ነው። ቆይ ጸጋ፣ ረጋ ብለሽ ለምን የሆንሽውን ነገር በግልጽ አትናገሪም? ምን ላድርግ? የሰማሁትን ነገር ከተናገርኩ አንቺ ትናደጃለሽ። ከዛ አሁን ከታረቅሻት ከቤዛ ጋር ሄደሽ ትጣያለሽ። ቤዛ ደግሞ አሁን ምን አደረገች? ይቅርታ አድርጊልኝና ሄሉምሽ ነው የምልሽ። ቤዛ በጣም ምስጥ ናት። እሱን አውቃለሁ። አሁን ምን አደረገች ነው እያልሽኝ ያለሽ? ታሬ ጋር ሄዳ እንዴት እንደሆነ ባላውቅም ለያሬድ ደውላ ዛሬ ያሬድና ቤዛ በታሬ ሽማግሌነት እርቅ ሊፈጽሙ ነው። የምርሽን ነው ጸጊ? ሄሉምች የምሬን ነው። ቆይ ግን ልጅቷ ምንድን ነው የሚያልመጠምጣት? የምታፈቅረውም ከሆነ አፈቅረዋለሁ ብላ ይፋ ለምን አታወጣውም? የምን ውስጡን ነው? ቆይ ያ ስልክ ዝግ አልነበረም? እኔ የገረመኝ እሱ አይደለ እንዴ? እኔ ራሴ ማግኘት ያልቻልኩትን ስልክ እንዴትም ማግኘት አስትደውልለት አትገርምሽም? ይችን ትወዳለች ይለን። ቆይ ቤዛ ምን ባረጋት ነው የምትፋታኝ? እኔ አላውቅም፣ ግን ልጅቷ የሆነች ማትጨበት ጉድ ናት። እሺ አሁን የት ናት? እኔ እንጃ፣ ግን ወደ ስራ ስትሄድ ወይም ከስራ ስትመለስ ታሬ ባለበት ከያሬድ ጋር ሊፈጽሙ ተስማምተዋል። እሺ ያያስ? እሱ ደግሞ ሲታረቁ የሚሰጣትን ስጦታ ሊገዛላት ሄዷል። ስጦታ ነው ያልሽው? አዎ ስጦታ። የምታረቅ ጊዜ ስጦታ ይሰጣል? እሱን አላውቅም። ይሄኔ እኮ የፕሮሚስ ሪንግ ሊገዛላት ሊሆን ይችላል። ከዚህ በላይ መታገስ አልችልም። ወዴት ነው? ይሄን ነገር ላስቆም። አንቺ ቆይ ያምሻል እንዴ? ባንቺ ምክንያት ቹቻ ጠምዳኛለች። አሁን ደግሞ እንደ ወንድሜ ከማየው ከያሬድ ጋር ታጣይኝ ነው እንዴ? ለምን ከሱ ጋር ትጣላላችሁ? ምክንያቱም ይህንን ነገር የነገረው ለኔ ብቻ ስለሆነ፣ አንቺ ደግሞ ሄደሽ ነገሩን ስትበጠብጪ መጥቶ እኔን ነው የሚቆጣኝ። እና ዝም ብለሽ ተመልከቻችሁ ያልሽ ነው? እንደሱ አላልኩ። ታዲያ እኔ ምን ላድርግ? ምን እንደምታደርጊ እኔ እነግርሻለሁ። መጀመሪያ ግን አንቺ ተረጋጊ። እሺ ይኸው ተረጋጋ። ወይኔ ቤዛ ካልታወቅብሽ ሚስጥ ነሽ። አረ ፒያሬ ቆይ እስከ መቼ ድረስ ነው በእንደዚህ አይነት ሙድ ማሳለፍ የምትፈልጊው? በሚኪና በልጅቷ መካከል ያለውን ነገር ሳረጋግጥ። እሷ ቆየ ቦቻይኑ ካነው ሲባል አልሰማሽም እኮ? እሱንም ነገር ቢሆን ማረጋገጥ እፈልጋለሁ። እሺ ቆይ እንዴት አድርገሽ ነው የምታረጋግጪው? ከሁለት አንዳቸውን አግኝቼ መጠየቅ እፈልጋለሁ። ከማንና ከማ? ከቦቸራና ከሄርሜላ። ቦቼ ገጠር ሄዷል ከሆነ እሷን ማግኘት አለብኝ። ቆይሽ እንዴት ሆኖ ነው የምታገኛት? ከየትም ብለ ስልኳንና የሰፈሯን ስም ታመጣልኛለህ። ምን? አዎ አቡሽ፣ ይሄን የማታደርግ ከሆነ ከኔ ጋር ያለ ነገር ያበቃለታል። ወይ ጣጣ። ቆይሽ ከየት ነው ማመጣልሽ? ከየት እንደምታመጣ እኔም አንተም ጠንቅቀን እናውቃለን። ወይ መከራዬ። እጭ ይሄ ልጅ ደግሞ ምን ባደርገው ነው የሚፋታኝ? ኧረ ፒያሪ ቆይ ማን ነው? ይሄ ሚኪ ነው። ከነጋ ስንተኛ ቴክስት እየላከ እንደሆነ። የኔ ፒያር ወዶ እኮ አይደለም ቢጨንቀው እኮ ነው። ሰማኛል አቡሽ፣ ስለ ሚኪ ከኔ ጋር ባትከራከር ነው የሚሻል። ያለበለዚያ አንተንም ነው የምቆልፈው። እሺ የኔ ፒያር አልጨቀጭቅሽ። አይገርምህም? እሷንም እኮ የኔ ፒያር ይላት ነበር። እኔ ሞኛ እኔም ብቻ እንደዛ የሚለኝ ነበር የሚመስለኝ። አይገርምሽም? ቆይ ምን አለበት ሌላ የፍቅር ቃላት እንኳን ቢጠቀምላት? በአንድ ማሊያ ሁለት ቺክ የምር በጣም ነው የሚደብረው። እንግዲህ ምን ታደርጊዋለሽ? ምንም ማድረግ አይቻልም። አንተ ደግሞ ሙድ እያያዝክ ነው እንዴ? ኧረ አልያዝኩም። ምን በወጣኝ። ታዲያ እኔ ሳውራ ለምን ታዳምቃለህ? ቆይ ምን ላርግ? ታይ ብዬ ላረጋጋሽ ስሞክር እኮ ጓ ስትይብኝ ጊዜ እኮ። ወይኔ ሄዋን፣ ቆይ ላገኛት ብቻ ባበርከት በለወርከት ከላይ ከታች ገብቼ እደፍቃት ነበር። አረ ፒያሬ ቆይ ማንን ነው? ሄርሜላን ነው። አረ ላሽ የኔ ፒያር አረጋጊው። ዙሩን እኮ የሌለ እያከረርሽው ነው። ገና ምን አይተህ? ከዚህ በላይ በደንብ አድርጌ ነው ማከራ። ቆይ ምን ሆነሽ ነው እንደዚህ በእግር በፈረስ የፈለግሽኝ እንዴ? አንቺስ እዚህ ድረስ ለምንድን ነው የጠራሽ? እኔማ ይሄንን ቦታ ስለምወደው ነው። ለምን?
ምክንያቱም የኔና የቾምቤ በጣም ደስ የሚሉ ትውስታዎች ስላሉበት። በጣም ደስ ይላል። የሚገርም አጋጣሚ ነው። እኔም ከዚህ መናፈሻ ጀርባ ባለው ጫካ ውስጥ ነው አንዳንዴ ብቻኝነት ሲሰማኝ ስዕል መሳል መመሰጥ ስፈልግ እዛ እየመጣው ነው ምስለው። በጣም የሚገርም አጋጣሚ ነው። እንዴ ቆይ ግን ለምንድን የፈለግሽ? እኔ እኮ ረሳሁት። ምን ላድርግ? ታሪካችሁ ረፍት ሲነሳኝ ያለሽበት መጣው። ምንድነው ረፍት የሰጣሽ? ባክሽ ረፍት የሰጣችሁኝማ አንቺና ሄኒ ናችሁ። እኛ ደግሞ ምን አረግን? ምን ያላረጋችሁኝ ነገር አለ? እንዴት እንዴ? አይቼም ሰምቼም የማላቀውን ታሪክ ተርካችሁልኝ እንዴት ያስችለኛል? የምርሽና? አዎ የምሬን ነው። ቀይ ከዛ በኋላ ቾምቤን አግኝተሽው ነበር እንዴ? አዎ አግኝቼው ነበር። ምን አወራችሁ? ጠየቅኩት። እሱም ደግሞ የተወሰነ ታሪኮቹን ነገረኝ። ምን ነገረሽ? የተዋወቃችሁ ቀን ቡና አብራችሁ እንደጠጣችሁ፣ ከዛን ደግሞ ብዙ እንዳወራችሁ፣ በስተመጨረሻ ደግሞ በቃ ጓደኛሞች ነው ብላችሁ እንደተስማማችሁ ይሄን ነገረኝና ሌላውን ሌላ ቀን አለኝ። አይ ቾምቤ፣ እሱ ደግሞ ልብ መስቀል ሲችልበት። ልብ እኮ መስቀል የሚያዋጣው ትዕግስት ላለው ሰው ነው። እናማ እኔ ትዕግስት ስለሌለኝ እሱ የጀመረልኝን ታሪክ አንቺ እንድጨርሽልኝ ላስገድድሽ ነው የመጣሁት። ቆይ እኔ እንደምነግርሽ አንቺ በምን እርግጠኛ ሆንሽ? ያ አጨክኝብኝም በሚል ተስፋ ነው የመጣሁት። ኧረ አንቺስ ጉደኛ ነሽ። በእኔ መገረሙን ትተሽ አሁን ታሪካችሁን ቀጥይልኝ። ቆይ እሺ፣ የቱን ነግሬሽ የቱን ልተው? ስታስቢው ደስ የሚልሽን የፍቅር ፓርት ብትነግሪኝ በጣም ደስ ይለኛል። ከምንም በላይ ሳስበው ደስ የሚለኝ የትኛው እንደሆነ ታውቂያለሽ? የቱን ነው? እንዳፈቀረኝ ገብቶኛል፣ እንዳፈቀርኩትም ገብቶታል። ከዛ ግን በቃ ፍቅራችንን ለመግለጽ ስንተፋፈር ምናምን በጣም ነበረ ደስ የሚለኝ። እስኪ አጫውቺኝ በእናትሽ። ምግዴ አንዴ ምን አጋጠመ መሰለሽ? እሺ ምን አጋጠመ? አንድ ጓደኛዬ በእህትነት የቀረባት ልጅ በጣም አፈቀራት። እናም እንዳይነግራት እሷ ካላፈቀረችው እንዴት እንዲህ ታስበኛለህ ብላ ትጣላኛለች ብሎ በጣም ፈራ። እሺ አይ ይቅር ብሎ ሊተው ሲል ደግሞ ያፈቀረችው ይመስለዋል እና በጣም ግራ ተጋባ። እና ምን ወሰነ? ምን ቢያደርግ ጥሩ መሰለሽ? እሷ ያጋጠመውን ስሜት ጓደኛው ላይ እንደደረሰ አድርጎ ለእሷ አዋያት። ምን አሳቀሽ? አይ የጓደኛ ብላት ገርሞኝ እኮ ነው። ምን ዋጋ አለው እሱ ብቻውን ብልህ ቢሆን? ማለቴ እሷ ፈጽሞ ምንም ሊገባት አልቻለም። እና ምን ሆኑ? ማለቴ ምንም አልሆኑ። እሷም እንደሳቀች እሱም እንደፈራ ይኸው አስፓልት ለአስፓልት እንደተጓቱት ዋሉ። ቆይ ለምን ስሜቱን ተናግሮ ያበጠው ይፈንዳይል? እሱንማ ማድረግ አይችልም። ለምን? ምክንያቱም ቀር ብሏት ልትሸሸው ናፍቆቷን የሚችል መስሎ አይታየው። ይሄን እኮ እሷም እንደሱ እየተሰማ ሊሆን ይችላል። አይመስለኝም። ምን ማለት አይመስለው? ምንድነው የማይመስለው? በጣም ግራ ገብቶታል። እንደ ጉማ ልያዝ አልጨበጥ ብለዋለች። አንተ ታዲያ ምን መከርከው? መመክረው ባጣ መስሎኝ አንቺን እኮ መጥቼ ማወራሽ። እኔ ምን እንድነግር ጠብቀ ነው? ሴቶች ፍቅር የያዛቸው አያዛቸው እንዴት ማወቅ እንደሚቻል እንድትነግሪ። አይ አትልፋ። እንዴት? ምክንያቱም ሴት ልጅ የፈለገውን ያክል ብትወድህም እንደልወደደች መሆን ስለምትችል። እሱ ለምን አስፈለገ? ምኑ? ፈልጎ እንዳልፈለገ መሆኑ። ያው ሴትነት የሚባል ነገር ስለሚይዛት ነው። እሺ ልጁ ምን ልበለው? ልጁንማ ምን ትለዋለህ መሰለ? ወንድነት የሚባለውን ድፍረት ተጠቀም በለው። ምን? ወንድነት እንዴት ነው? እሱ ፍቅሩ ሲበረታበት ይገባዋል። ሄኒ እንደዛ አይነፈር ሰው ነው። የሚገርምሽ እኮ ጓደኞቹ ጋር ሲሆን አንደኛ በጥዋጭ አስቀዋጭ እኮ ነው። እኔ ጋር ሲሆን በቃ ምን እንደሚነካው አላውቅም፣ ቁልፍልፍ ይላል። እንዴ ምን ታረጊዋለሽ? ፍቅር ነዋ። እኔ ምልሽ እኔ ፒያ አረ ቆይ እቺ ቆይ መሽንም ትፋተኝ እንዲ እንደውም ትምጣ እንዴት አድርጌ እንደምደፍቃ ታሳያለህ። ሃይ ጋይስ። ሃይ ሶሲ። ሃይ ቡሻ እንዴት ነህ? አንቺን ደግሞ ምን ይዘጋሻል? ማንን ነው? አንቺን ነው። ምንድነው እኔ ስመጣ ፊትሽን የምትቀያየር? አንቺ ልጅ ግን ለምን አትፋችኝ? ኦ አይ ቲንክ የሆነ ነገር ሆነሻል። ለማንኛውም እኔ ቡሻ ጋር ነበር የመጣሁት። ምን ነበር ሶሲ? አሁን በደንብ ስለተዘጋጀው ኢንተርቪው ላደርግ ነበር የመጣሁት። አይችልም። ምን ማለት ነው? አንቺ ደግሞ ምን አገባሽና ነው አንቺ ምምቲ?
አንቺ ልጅ ዛሬ ስነ ስርዓትሽን ብትይዥ ይሻልሻል። ባሊዝስ ምን ልታመጪ ነው? እምቢ ካልሽ የሚኪን ንዴት አንቺ ላይ ነው የምወጣው። ወንድ ነሽ? ይሄን ፍቅራሽን እዛው የለመድሽበት። እሺ ምን ትመስላለች? አቡሻ ናይ ልቅኝ እናንተ ወንድ ነሽ ትወስጂዋለሽ እንዴ? ቆይ አንቺ ባቡሻ ምን አገባሽ? ሶሲ ግን ይሄ ነገር ቢቀርብሽ አይሻልም? በኋላ መጥፎ ነገር ይፈጠራል። ቆይ እንደዚህ የሚያወረገርግሽ ሚኪ ኢግኖር ገጨሽ እንዴ? እሳይ እንኳን ተጣላን እንኳን እቺ ታደረገብኝ። ሚኪን እንደሆነ አሁንም ወደዋለሁ። ኦ ኤምጂ ቺት አረገብኝ ስትል የሰማሽ? ለካ ሚኪ ቺት አርጎብሽ ነው አንቺ እንደዚህ የሚያንጨረጭርሽ። ደግ አደረገ። ምን አገባሽ? ይሄው የኔ ፒያር የኔ መረቅ ምናምን እያለ ያቆለጳብሰኛል ስትይ ነበረው ባልሽ ዳምፕ አርጎሽ እረፍ። አንቺ ልጅ ዛሬ ትግስቴን ባትፈታተኝ ይሻልሻል። ኦኬ አሁን ከሚኪ ጋር ብሬክ አፕ አድርገሻል። በቃ አቡሻ ጋር እንደፈለግሽ መሆን ትችያለሽ። እኔም ሄድ አለብኝ። የት ነው የምትሄጂው? ሚኪ ጋር ነው። ወይኔ ሄዋን አንቺ ልጅ ለምንድን ነው የማትፋችኝ እንዴ? ሄዋን የነክሽኝ እኮ ነው። አቡሻ ዘባይ አትንጫጭ። ይኸውልሽ ታሚኛለሽ? ከዚህ በኋላ ሚኪ አጠገብ ሊሽና ፊዮሪ ላይ ጀመርኩትን ደፈቃ ነው አንቺ ላይ ብጨርሳ። እሺ ሄዋን ፕሊዝ አትልፈቂኝ እንጂ አስኮና ደፈቃ ፊያሪ በአዲስ ስታይል ያህል ይሄ ነው። እቺ ልጅ እኮ እናታክ ልታረገኝ ነበር። ወይኔ ሶሲ ቆይ እሱ ዳምፕ አደረጋትና እኔ ምን አገባኝ? ወይኔ እኔ ሶሲ ደግሞ ለአንቺ ካለስኩ ቆይ ቹቻ ጋር እንጂ አበርከት ደፈቃ ለወርከት ተምሪ አንቺ ባልቀጠቀጥሽ እኔ ሶሲ አይደለሁም። እና እንግዲህ ቤዛ ደጋግሜ እንደነገርኩሽ ያሬድ አንቺ ላይ ባደረገው ነገር ጥፋተኝነት ተሰምቶታል። ስለዚህ ያንቺን ይቅርታ ይሻል። ታሪ እኔ እኮ እሱን ደጋግሜ ለመረዳት ስሞክር የሆነ ነገር አበላሽቶ የሆነ ነገር አድርጎ አገኘዋለሁ። ያኔ ደግሞ ከይቅርታ ይልቅ በጣም ነው ጥላቻ እየባሰብኝ ያለው። እንዴ ቤዚ ቆይና ምን አድርግሽ ነው? አንተን ከፋውን አፈን ዝጋሺ። አሁን ራሱ እያወራሁ ያለሁት ለሄሉ ብዬ ነው። ምን ይሄን በሽ የምትታረቂ? አዎ ለሷ ብዬ ነው። ታሪ ይቅርታ አድርግልኝ፣ አሁን መሄድ ይኖርብኛል። ወደ ልቴን ነው? ታሪ እኔን ታውቀኛለህ። ስወድም ስጠላም ስታረቅም ስጣላም ከልቤ ነው። አርቲፊሻል ነገር ምንም አይመቸኝም። እናማ ቤዛን የሰማት አይደል ለሄለን ብላ እንጂ ምንም ከልብ አይደለም ይቅርታ የምታደርግልኝ። ስለዚህ ዝም ብዬ ለምን ራሴን አታላለሁ? አንተ ልጅ ቆይ ያማሃል እንዴ? አዎ ያመኛል። እንዲያመኝ አይደለም የምትፈልጊው? እንኳን ደስ አለሽ፣ ተሳክቶልሻልሽ። ወይኔ ቤዛ ይሄ ልጅ ግን ምን ባረገው ነው የሚሻለው? በፈጣሪ እሱን አላውቅም። የፈለግሽው ማድረግ ትችያለሽ። ያሬድ ወደ ልቴን ነው? ታሬ መጀመሪያው መጣት ትክክል አልነበረም። አንተ ያሬድ ምን ላርግሽ? አንተ ያማሃል እንዴ? ቆይ እንዴት ነው የሚያረገ? ታሬ እዚህ ቁጭ ያለው ለኛ ብሎ አይደል እንዴ? እሱን አውቃለሁ። ታሬ በጣም ይቅርታሽ። ያሬድ ጠብቀኝ። ያሬድ ምን ያዩ ወይ ጉዴ ፈላ። ፊዮሪ ግን አድርቅነሽ እውነት መስማት የምፈልገውን ነገር እስክትነግሪኝ ድረስ ልብሽን ላጥ ነው ማረገው። ውይ በእናትሽ እንዴ የኔ ልብ በስንቱ ይላጥ ብለሽ ነው? እሱን አላቅም፣ ግን አሁን ይኸውልሽ ንገሪኝ ያልኩ የምጨቀጭቅሽ ብትነግሪኝ ይሻላል። ቆይ እሺ ምን ልንገርሽ? መስማት የምፈልገውን እኮ በደንብ ታውቂያለሽ። በቃ በዚህም ፍቅራችንን ተገላለጽን፣ ፍቅረኛሞች ሆነን አለቀ። እንደሱ እንድትነግሪኝ አይደለም የምፈልገው። እና እንዴት ነው? ልክ እንደ ቅድሙ። ውይ አድርቅነሽ እውነት ፊዮሪ አድርቅነሽ። እኔ ምልክ ያ ጓደኛ እንዴት ሆነ? የቱ ጓደኛ? ያ እንዲሁም እንደ እህቱ የቀረባትን ልጅ አፈቀራት ምናምን የተባለው እሱማ አለ ምን ይሆናል ብለሽ ነው? እስካሁን አልነገራትም? አልነገራትም። እንዴ ታዲያ እስከ መቼ ነው እንደዚህ የሚሆኑት? አያውቁም። ሲያሳዝን። ካሳዘነሽ ታዲያ ንገሪኝ ያልኩሽ ለምን አትነግሪኝ? ምኑን ነው የምነግርህ? እንደምታፈቅረውና እንደማታፈቅረው እንዴት ማወቅ እንደሚችል። እሺ እነግርሃለሁ። የምርሽ ነው? አይ ምሬን ነው። ምን ነው ገረመ? አይ ትነግሪኛለሽ ብዬ ስላልጠበቅኩኝ ነው። አይ ልጅ በጣም ስላሳዘነኝ ለመናገር ወሰንኩ። ዋው በጣም ደስ ይላል። ታዲያ እንዴት ነው ማወቅ የሚችለው? ንገሪኝ። ይኸውልህ እኔ
ሴት ልጅ ስታፈቅር ጊዜዋን ትሰጣለች። ልትለይህ አትፈልግም። አንተን ስታገኝ ሰላም ይሰማታል። ሌላ ሰው እንኳን ቀልዶት የማያስቁት ቀልዶች አንተ ስትቀልድ ያስቃታል። ከሌላ ሴት ጋር ስታወራ ትናደዳለች። ላግኝ ስትላት ምንም አይነት ቅድመ ሁኔታና ሰበብ አደረድርም። የመሳሰሉት የምርሽ ነው መቅዲ? አዎ። ይሄ ማለት ግን የኔ አንደርስታንዲንግ እንጂ ሳይንቲፊካሊ የተረጋገጠ ነገር ነው ማለት አይደለም። አንደርስታንዲንግሽ በጣም ልክ ነው። እንዴት እንደዛ አልክ? አንቺ ያልሻቸው ነገሮች በሙሉ ልጅቷ ለልጁ ስለምታደርግለት። እርግጠኛ ነህ? አዎ እርግጠኛ ነኝ። እንደዛማ ከሆነ ፈጠን በልበለው እንጂ። መፍጠኑ ለምን አስፈለገ? ከዛሬ ነገ ፍቅሬን ተረድቶ እንደሚያፈቅረኝ ካልነገረኝ ባይወደኝ ነው ብላ ሌላ ልታማትርበት ትችላለች። የምርሽ ነው? አዎ። እንግዲህ የቅድሙን ሀሳቤን ካለምንም ቅድመ ሁኔታ ከተቀበልክ ይህንን መቀበል ይኖርብሃል። አዎ ልክ ከሆነሽ ልነግርሽ ይገባል። ምን ማለቴ ሊነግራት ይገባል። ምኑ? እንደሚያፈቅራት ሊነግራት ይገባል። እመነኝ፣ እሷ እየጠበቀች ያለችው አንድ ቃል ብቻ ነው። ምንድን ነው እሱ? ስሟን ጠርቶ አፍቅሬሻለሁ እንዲላ ብቻ። መቅዲ ወይኔ አፍቅርሻለሁ። የምርህን ነው? አዎ የምሬን። እኔም እኮ አፍቅሬያለሁ። መቅዲ ቆይ ግን ምን አይነት ታሪክ ነው እየነገርሽኝ ያለሽ? የኖር ነውና ግን አይገርምም? በጣም ነው የሚገርመው። የምር ታሪካችሁ እኔ ከአይምሮዬ በላይ ነው የሆነብኝ። ምን ታረጊዋለሽ? እሺ ከዛስ ምን ሆነ? አሁን ያልኩህን አድርግልኝ። ምንድነው ማደርግልሽ? ቹቻ እንዴት እንደማገኛት ንገረኝ። ቆይ ደግሞ ቹቻ ምን ታደርግልሻለች? ከሔዋን ጋር የፋይቲንግ ቀጠሮ አለን። ስለዚህ ቹቻ እንድታሰለጠነኝ እፈልጋለሁ። ፋይቲንግ? ቆይ ደግሞ በምን ተጣልታችሁ ነው? ከሚኪ ጋር ብሬክ አፕ አደረገች። ከዛ እኔ ሚኪ ሄጄ ኢንተርቪው ላደርገው ስል እንዴ አመጣችና አንቃኝ፣ አፐርከት፣ ደፈቃ፣ ለወርከት ምናምን ብላ ስትፎክርብኝ እኮ ነው አለችው። ምን? ሔዋንና ሚኪ ብሬክ አፕ አደረጉ ነው የምትይ? አይገርምም? የልጅነት እድሜዋን ቀርጠፍጥፍ አድርጎ በልቶ እኮ ዳምፕ አደረጋት። የምርሽን ነው? አየህ አይደል? ወንድ ማለት እኮ ይሄ ነው። ለነገሩ ነገም አንተም ያው ነህ። ቆይ ምኑን ከምንድን ነው የምታገናኘው? ምንድነው የማያገናኘው? አንተም ወንድ እሱም ወንድ። እሱ የልጅነት እድሜዋን ቀርጠፍጥፍ አድርጎ ዳምፕ ካደረጋት አንተም ነገ እኔ ላይ ተመሳሳይ ነገር እንደማታደርግ ምንም ማረጋገጫ የለኝም። እንደውም ታረጋዋለህ። ሱሲ ቆይ እኔ እንዴት እንደዛ ታስቢኛለሽ? እንዲሁም መጠርጠር ያለብህ አንተ ነህ። እኔ ደግሞ ለምን? ምክንያቱም እሱ የኔ ፒያር የኔ መረቅ ምናምን እያለ እንደተሳቆለጳጳሳት የነበረው ልጅ ዳምፕ ካደረጋት አንተ እኔን ጭራሽ ትሪት ስለማታረገኝ በቀላሉ ነው የምትወኝ። አረ ሱሲ ተረጋጊ። እኔ አንቺ መቼም እንደዚህ አላደርግሽም። ባክህ ታደርጋለህ። ምን የረሳውን ልመሰል? ደግሞ ምኑን ነው ያረሳሽው? አንተም እኮ የሆነ ታይም ላይ ከሄለን ጋር ጀምረህ እኔን ቀስ በቀስ ዳምፕ ልታደርገኝ ሞክረ ነበር። እንዴ እሱ እኮ ያለፈ ነገር ነው። ባክህ የሚባል ነገር የለም። ወንድም ማመን ቀብሮ ነው እኮ። እኔን ነው እንደዛ እያልሽኝ ያለሽው? አዎ አንተ ነው። ለማንኛውም ቾቾስ እንደምትገኝ ንገረኝ። አሬ እኔ ቆንጆ ተረጋጊ። ይሄ ነገር ቢቀርብሽስ? በፍጹም አይቀርብኝም። ፕሮቴክት የሚያደርገኝ ፍቅረኛ ስለሌለኝ ራሴን ፕሮቴክት ማድረግ መለማመድ አለብኝ። እኔ ፕሮቴክት አደርግሻለሁ። አንተማ ፊዚካል አታክ ነው እንጂ ፕሮቴክት ታቅና። ምን የምርሽን ነው? አሁን እቹ አድሬስ ስጠኝ። እሺ ሄሉ የኔ እናት እንዴት ነሽ? አሁን እስኪ በእናትሽ እንኪጠጭበት። ደህና ነኝ ቤት ያው ቀለል ብሎኛል። እንዴት እዚህ ልትመጪ ቻልሽ? እኔማ ሰፈር ሲደብረኝ ቤዛ ከስራ ስትመለስ አብሬያት ሆናለሁ ብዬ ነበር የመጣሁት። ግን ያየሁት ነገር ድብልቅልቅ ነው ያለብኝ። ማለትማ ያየ በጣም ናፍቆኝ ነበር። ከዛ ድንገት ሳየው ደነገጥኩኝ። ከዛ ባለፈ ደግሞ ሁለቱ አንድ ላይ ተቃቅፈው አይኔ ላይን እየተያዩ ሳያቸው አዝለፈለፈኝ። ሄሉ የኔ እናት ድንገት አደናቅፎ ይልወድቅ ስል እኮ ነው ያዳነኝ። እሱም አይገባኝ ነው እንዴ የሚመስልሽ?
እንዴት ሊገባሽ ቻለ? ማለት ያያ እኔ እናንተ ፍቅረኛሞች እንደሆንም በደንብ አድርጋ ነው የምታውቀው እና ያው እሱን ስለምታውቅ በመካከላችሁ ምን እንደማይፈጠር ስለሚገባኝ። የኔ ቆንጆ ስለተረዳሽኝ በጣም አመሰግናለሁ። ምንም አይደል። ግን አንድ ነገር ልላችሁ ፈልጋለሁ። እሺ ሄሉዬ፣ ምንድን ነው? በመካከላችሁ ምንም አይነት ነገር እንደማይፈጠር ባውቅም ግን አንድ ላይ ሳያችሁ በጣም ነው የምቀናው። እታመማለሁ። በቃ ዛሬ የሚሆነው ይሄ ነው። ግን ደግሞ ጓደኛሞች እስከሆነ ድረስ እኮ የመገናኘት እድል ይኖረናል። ተወያያ ከኔ ጋር ፍቅር ከመጀመራችን በፊትም ከቤዛ ጋርም ከመጣላታችሁ በፊት ከሰላምታ የዘለለ ሌላ ነገር እንዳልነበራችሁ በደንብ እናውቃለን። ታዲያ አሁን ምን ይሁን ነው የምትይው? ከዚህ በኋላ በመካከላችሁ ከሰላምታ የዘለለ ነገር አልፈልግም። ማለት ቤዛ ካልደበረሽ። አረ ሄሉዬ፣ እንዴ ለምን ይደብረኛል? እንደውም ቃል እገባልሻለሁ ካሁን በኋላ በእኔና በሱ መሀል ከሰላምታ ውጭ ምንም ነገር አይኖረንም። አመሰግናለሁ የኔ ቆንጆ። አሁን ካልደበራችሁ ያያ ስለናፈቀኝ አብረን ወክ ማድረግ ፈልጋለሁና ይዤባችሁ ልሂድ። ኧረ አይደብረንም፣ ትችላላችሁ። ለዛ ከሆነ ላኒት ቤዚ ቻው። ታሬም ቻው። ቆይ ማድረግ ማችው ነገር ለምን ቃል ገባሽ? ምንድነው ማድረግ ማልችለው? ከያሬድ ጋር ከዚህ በኋላ ከሰላምታ ውጭ ግንኙነት አይኖረንም ብለሽ እንዴት ቃል ትገቢያለሽ? ታዲያ እሱን ለምንድነው ማድረግ ማልችለው? ሰው ነሽ፣ ድንገት ከተሳሳትሽ ብዬ ነው። አታስብ ታሬ፣ በደንብ ስለምጠነቀቅ አልሳሳት። ከሆነ ጥሩ። ታሬ ግን ስላደረክልኝ ነገር በጣም አመሰግናለሁ። እሺ አሁን ግን መሄድ አለብኝ። ቤዛ፣ ሚሰማሽ ሰው ከፈለግሽ ደውይልኝ። እሺ እሺ፣ ደውላለሁ። መልካም ቀን። ቤዛና ያሬድ ከድርቅናችሁ በላይ እንቅፋት የሆነችባችሁ ሄለን ናት። እሺ ቀጥይልኛ። ጉጉትሽ እኮ ዛሬውኑ ሁሉም ታሪክ ተነግሮሽ ካላለቀ ነገ ነፍስሽ የምትወጣ እኮ ነው የምትመስዩ። በነገራችን ላይ ምንም ልታረሳሽኝ ብትሞክሪም አጉል ድካም ነው የሚሆንብሽ። ጥሩ። አሁን ከምነግርሽ ታሪክ በኋላ ግን ድጋሚ እንደማትጠይቂኝ ቃል ከገባሽ ነግርሻለሁ። ለሱ ቃል ገባልሻለሁ። አሁን ግን መስማት የምፈልገው ፍቅራችሁን ከተገላለጻችሁ በኋላ ያለውን ነው። ቆይ ግን እንደማፈቅርሽ ታውቂ ነበር? አዎ ድሮ ነበር የገባኝ። ታዲያ ይሄ ሁሉ እየተሰቃየኝ ለምን ዝም አልሽ? በአንድ ምክንያት። ምንድነው እሱ? ፍቅርን መግለጽ ፈርተህ ስትንቆራጠጥ ደስ ስለሚለኝ። በቃ? አይ ሌላም አለ። ሌላኛው ደግሞ ምንድነው? የፈለገ እንደምታፈቅረኝ ቢገባኝም ደፍራ ፍቅርን እስክትገልጽልኝ እንጂ እኔ ደፍሬ እንደማፈቅርህ እንዳልናገር ሴትነት ይዞኝ ነው። መቅዲሞች በጣም ነው የምትገርሚው። እንግዲህ ምን ታደርገዋለህ? እኔ እንዲህ ነኝ። የኔ ቆንጆ፣ እኔ ማመን አልቻልኩም። ብቻ በህልም አይደለም በይ። በህልም አይደለም። እኔ ማመን አልቻልኩም። በላሁን ጓደኛህን እንደምታፈቅራት ደፈር ብለህ ንገራት በለው። ለምን እለዋለሁ? አሁንማ ደፈር ብሎ ፍቅሩን ተናግሮ የለ እሷም ደግሞ ተቀብለዋለች። ሄኒዬ፣ ወይ መቅዲ፣ እንደዛ ሰዎች ባንቋሸሹኝ ሰዓት፣ በገፉኝና በተጠየፉኝ ሰዓት አንተ ካጠገቤ ሆነ ስብራቴን አብረኸኝ ጠግነ ከዛም አልፎ ደግሞ እንዳፈቅር ስላረከኝ አመሰግናለሁ። የሰበሩ ሰዎች የራሳቸው ደፍ የማይታያቸው ከንቶች ስለሆኑ ላደረሱብሽ ነገር ራስሽን አትወቀሽሽ። እሺ፣ እወድሻለሁ። እኔም እወዳለሁ። ወይኔ ደስ ሲል በእናትሽ። በጣም የሚገርምሽ ነገር የሁለታችን ስሜት በቃ እንደዚህ በቃል ልገልጽልሽ ከምችለው በላይ ነበር። እንደዛ ሊሆን እንደሚችል ገምቼ ነበር። እንግዲህ የኔና የቾምቤ ደስ የሚል ስቃይ የጀመረው በዚህ መንገድ ነበረ። በጣም ደስ ይላል። ለዛሬ ደስታን ብቻ እያጣጣምኩኝ ማደር ስለምፈልግ ከዚህ በላይ ያለው ልጠይቅሽ አልፈልግም።
እኔም አልነግርሽም። አውቃለሁ። እንዴ ደግሞ ትሰሚኛለሽ ፊዮሪ? የሰውን ታሪክ እየሰሙ የራስን ዝም ማለት ወዳጅነትን ያሻክራል ይባላል። ማን ነው ደግሞ እንደሱ ያለሽ? ቾምቤ። ቾምቤ ግን ታሪኩ ብዙ ነው። ያው መቼም ምን ለማለት እንደፈለኩ ገብቶሻል? አዎ ገብቶኛል። ግን እኔ ምንም የሚያጓጓ የፍቅር ታሪክ የለኝም። ቢሆንም እሺ ችግር የለም። ያንቺን ስንጨርስ የኔን ደግሞ እነግርሻለሁ። ቹቻ ቆይ እቺ ተማሪሽ ግን ደህና ናት? ቆይ ስለማን ነው የምታወሪው? ስለ ሔዋን ነው። ምን? ቆይ ሔዋን ምን አደረገች እንዴ? አንቺ አስተማሻትን እኮ ቴክኒክ ተጠቅማ ጥቃት ልታደርስብኝ ሞከረች። ቆይ ምን አይነት ጥቃት? ፊዚካል አታክ ነው። የምርሽን ነው? ያሹ እንዴ እዚህ ጋር አንቀኝ አንዴ አፐርከት አንዴ ሎወርከት ደፈቃ ምናምን ስትልብኝ አትውልም መሰለሽ? ወይ ሔዋን እንደው ጨዋታ ያልቅባትም እኮ። ቆይ ግን አንቺና እሷ በምንድን ነው የተጣላችሁት? ይኸውልሽ ከሚኪ ጋር ብሬክአፕ አድርገዋል። ከዛ እኔ ሚኪን ሄጄ ኢንተርቪው አደርገዋለሁ ስላት እኮ ነው መታ ያነቀችኝ። ቆይ ከሱ ጋር በምን ምክንያት ነው የተጣሉት? አይገርምሽም? ቺታ አደረገባት እኮ። የምርሽን ነው? አዎ የምሬን ነው። ወይ ወንዶች ሲባሉ ግን አይገርሙሽም? በጣም። ምንድነው የሚያስቅሽ ቹቻ? አይ እንደዚህ ዝም ብዬ ነው። ቤዚቲ ሃይ what's going on? አይ ከኔ ጋር ትንሽ ስለተጣላ ነው። የምርሽ ነው? ተጣልታችሁ? አዎ ምን ነው ገረመሽ? እንዴ ሰው እንዴት ካንቺ ጋር መጣላት ይችላል? እኔ ሰው አይደለሁ እንዴ? ለምንድን ነው የማይጣላው? ያው አይደል አንቺ እኮ በጣም ደስ የምትይ ሰው ነሽ። በዛ ላይ ደግሞ የሰውን ስሜት የምትረጂ በቃ በአጠቃላይ በጣም ጥሩ ሰው ነሽ። በሽተኛ ካልሆነ በስተቀር ቆይ ሰው እንዴት ካንቺ ጋር ይጣላል? እንደዛማ ማሰብ የለብሽም። ግን ሳስበው እቺ ቤዛ የምትባልሽ ትንሽ ወጥ ያረጋታል። ምን? ሶሪ ስለመሰለኝ። ትሰሚኛለሽ ሶሲ? ከአሁን ወዲያ ስለ ቤዛ የማየውን ነገር ስታወሪ በሰማሽ አጉሎሽ ማረግሽ። ገባሻ? አዎ ገብቶኛል። እሺ ምን ማድረግ ነው ያለብኝ? ቴጂና ሶስቱም አንድ ላይ እስኪሆኑ ትጠብቂያለሽ። ሶስቱም አንድ ላይ እስኪሆኑ? እነማ? ቤዛ፣ ያሬድና ታሪ። እሺ እሺ። ከዛስ? ከዛ እስኪያወሩ ትጠብቂያቸዋለሽ። ልክ አዝማሚያቸው ወደ መታረቅ ሲሆን ታቋርጫቸዋለሽ። ምን ብዬ ነው ማቋርጣቸው? ያያዬ እንዴት እንደናፈከኝ ብለሽ ጥምጥም ትይበታለሽ። እሱማ ቀላል ነው። ግን ከቁጥጥርሽ ውጭ የሆነ ነገር ሀብን ካደረገ እንደለመድሽው ፌንት ታደርጊያለሽ። እንዲያውም እሱ ይሻላል። አዎ እሱ ይሻላል። ከዛ ልክ ከፌንትሽ ስትነቂ ያሬድን ፍቅረኛ እንደሆነ እያወቅሽ ምንም እንደማታደርጊ ያውቃለሁ፣ ግን ሳያችሁ ለምን እንደሆነ ባላውቅም ልቤ ቀጥ ይላል ትያቸዋለሽ። ጥሩ ሀሳብ ይመስላል። እመኚኝ ጥሩ ሀሳብ ነው። ያኔ ቤዛ ያለ ቅድመ ሁኔታ በታሬ ፊት ያሬድን ከሰላምታ ውጪ እንደማትቀርበው ቃል ትገባልሻለች። ይሄኔ ነው በአንድ ድንጋይ ሁለት ወፍ ማለት። ይሄማ በአንድ ድንጋይ ሁለት ወፍ ሳይሆን ሶስት ወፍ ነው። እንዴት? ምክንያቱም ታሬ ቤዛ ቃል ስትገባልሽ ሲያይ እነሱን ለማስማማት የሚያደርገውን ጥረት እርግፍ አድርጎ ይተዋዋል ማለት ነው። ገባሽ? አንቺ ልጅ ግን ከአእምሮዬ በላይ ሆንሽብኝ። ታዲያ ሲያጃጅሉሽ እያየሁ እኔ ጸጋ ዝም ምን እንደሚመስልሽ? ሁሌም ካጠገቤ ስለሆንሽ በጣም አመሰግናለሁ ጸጊ። እንግዲህ ቤዚ ምንም ማድረግ አይቻልም። ቆይ እሺ እኔ ጋር ምን ልታደርጊ መጣሽ እንዴ? ከፊውሪ ጋር የጀመርኩት ስልጠና አንቺ ላይ ነው የሚወጣው ስትለኝ እኮ ነው አንቺ ጋር የመጣሁት። ቆይ እሺ እኔ ምን ላደርግልሽ? ቹቻ እንድታሰለጥኝ እፈልጋለሁ። ምንድነው ማሰለጥንሽ? እንትን ምን ነበር ሎወርከት አፐርከትና ደፈቃ። አንቺ ደግሞ ማን ልትደፍቂ ነው? ሔዋንን ነው። የምርሽ ነው ሶሲ? አይ ምሪ ነው እውነት ቹቻ። እኔ አሁንስ ምርር ነው ያለኝ። እንድታሰለጥኝ እፈልጋለሁ። የኔ እናት እኔ እንግዲህ ጊዜ የለኝም፣ ላሰለጥንሽ አልችልም። እኔ እኮ የምፈልገው መሰረታዊ የሆኑ ነገሮችን ብቻ እንድታሰለጥኝኝ ነው እኮ። መሰረታዊ የሚባሉት ምንና ምን ናቸው? ሶስቱን ነገሮች ነው። የትኞቹን? እንትን ሎወርከት አፐርከትና ደፈቃ። አይ ሔዋን የስራሽን ይስጥሽ። ደግሞ እኮ እኔ እንደ ሔዋን በነፃ አይደለም፣ እኔ ከፍልሻለሁ። ቆይ ስንት ነው የምትከፍይኝ? ያው የአቅሜን ከፍልሻለሁ። ለማንኛውም ምንም አይነት ክፍያ አያስፈልግም። መሰልጠን ከሆነ የምትፈልጊው ነገ ጠዋት ተዘጋጅተሽ ነይ በቃ። እሺ ምንድነው የሚያስፈልገኝ?
ይኸውልሽ ለስፖርት የሚሆን አልባሳት ያስፈልግሻል። አሁን የለበስኩት አይሆንም? አይድሌ ይኸውልሽ ግን ደከመኝ ምናምን የሚባል ነገር አይቻልም። እሺ አሁን ተነሺ። ኦኬ ተስማምቻለሁ። እሺ ተነሺ። አረ ሂሉዬ እንዴ ለምን ይደብረኛል? እንደውም ቃል እገባልሻለሁ ካሁን በኋላ በእኔና በሱ መሀል ከሰላምታ ውጭ ምንም ነገር አይኖረንም። ከያሬድ ጋር ከዚህ በኋላ ከሰላምታ ውጭ ግንኙነት አይኖረንም ብለሽ እንዴት ቃል ትገቢያለሽ? ሶሲ በስማ ያኮራሽን እስቲ ሶሲ ቅድም ያሳይሽ ሶሲ በቃ ሶሲ እስካሁን ያሳይሽ ነገር በጣም ገብቶሻል? ገብቶኛል በደንብ። እኮ እሺ ምንድነው የገባሽ ነገር? አፐርከት ሎርከት ከዛ ደፈቃ። ይሄን ያክል ከሆነ በደንብ ገብቶሻል ማለት ነው። አፐርከት ሎርከትና ደፈቃ ሁለት ብቻ የሆነ ደስ የሚል ስሜት አለው። ኦ ማይ ጋድ። ይኸውልሽ እየተለማመርሽ ጠብቂኝ እሺ? እሺ ቤዝቲ አፐርከት ሎርከት ቤዛ ምንድነው ቹቻ? ቤዝቲ በእናትሽ ፊት አትንሺ። እኔ ምን አረግልሻለሁ እንዴ? እህቴ አይደለሽ እንዴ? ይቅርታ ቹቻ፣ ማስመሰል እኮ አይጠበቅብሽም። እንደውም ህይወት ከኔ ውጪ በጣም የተመቸሽ ነው የሚመስለው። ምን ማለት ነው? ይሄው ያየንሽ አይደል እንዴ? ለማንኛውም ጓደኛ መምረጥ በጣም ትችይበታለሽ። እሺ? አረ ቤዚቲ እንደዛ አይደለም። አረ ይመችሽ፣ ችግር የለውም። ቤዚቲ በእናትሽ አንዴ ላስረዳሽ። እኔን ምንም የምታስረጂኝ ነገር የለም። ይልቅ ጓደኛሽ ጋር ሂጂ። እሺ? ብቻዋን ናት። እኔ ብቻዬን ነው የምፈልገው። እናቴ ወይኔ አምላኬ ተመስገን። ቤዚቲ አሁን አዋራችኛ፣ ቀስ በቀስ ደግሞ ትታረቀኛለች። የኔ ቆንጆ መጣሽልኝ? አዎ መጣሁ። ስልጠና እንዴት ነበር? አሪፍ ነው። እንዴ አንቺን እኮ ነው ስጠብቅ የነበረው። ወዴት ነው? ወደ ቤት መሄድ አለብኝ። እና እየሄድን እየሸኘሁሽ አናወራ? እጄ ልቀቀኝ፣ ብቻዬን ነው መሄድ ፈልገው። እኔማ አለቅሽ። ልቀቀኝ። አለቅሽ ነው? አዎ ነው። ወይኔ ጉዴ! እንዴ ወይኔ ጉዴ! ዴቭ ተፈሽ ያደረህ እኮ ነው። ምን ሆነክ ነው? ወይኔ ጉዴ! ወይኔ አይኑ ነው ተጎልጉሎ ሊወጣ እኮ ነው። ወይኔ ምንድን ነው ያደረኩት? ያማል ዴቭ! ተፈሽ ልስጥህ ዴቭ? ደህና ነህ? ሶስዬ ቆይ ምን በድዬሽ ነው እንደዚህ መታሽኝ? እኔ እኮ ቹቹ ካሰለጠነችኝ ውስጥ ፕራክቲስ ማድረግ ነበር። ኦ ሶሪ ሺ ማይ ላቭ። ችግር የለው። እንዴ እዚህ ጋር መመታት እንደዚህ የሚያም ከሆነማ ከይዋን ጋርም ፋይት ስናደርግ ቀደም እዚህ ጋር ነው መመታት። ቆይ እሷን ምኗን ነው የምትመቻት? አንተን የመታው ቦታ ነው ወይ ሶሲ? አንቺ እናቴ ብዙ ያልገቡሽ ነገሮች አሉ። ደግሞ ምንድነው ያልገባኝ ነገር? እሱን አብረን እየሄድን ልንገርሽ። እሺ ጸጋ፣ እኔ አላምንም ታሬ።